ማራ ሻራ ባራ ጌሬ ጌሬ ማራ ሳራባ ምን ማለት ነው ትርጉሙ? አላውቀውም። አውሬዎች ከተኩላዎች ጋር ይገናኛሉ ማለት ይሄ ነው እኮ። ሌላ ነገር አትፈልግ። በጌታ ስም እኮ ነው የመጣው እሱ። በጌታ ስም ነው። እኛ ትክክለኛው ጌታ አይደለም። ትክክለኛው ጌታ አይደለም የምናመልከው፣ ሐሰተኛው ጌታ ነው። ምናልከኝ? ሐሰተኛው ጌታ ነው የምናመልከው። እኛ ኢየሱስን አይደለም የምናመልከው። ሌላ ደግሞ መንግስት ውስጡ ገብቶ ህይወቱን፣ ጠባዩን፣ ባህሪውን አበላሽቶ ይሄውና እናቱን እንኳን ሰላም ማለት የማይችል ሆነ። ጠየቅኩ እኮ ሌላ ትውልድ አትፈልጉም? እዚህኛው ላይ ለምን ገባችሁ? መነሻችን ነው የመጨረሻው መጀመሪያ ስለሆነ የሰው አውሬዎች ብለን የምንናገረው እዚህ ላይ ነው። ባይገባንም አውሬ ስለሆን ስለ አውሬ ሲነገር ምን ያወራል እንላለን። አእምሮ የተያዘ ነው የሚለው አእምሮ ተይዟል ይላል። በቃ ህሊናው መስራት አልቻለም። አሁን በዚህ ዓመት አንድ ቀን ቢሮ አልገባም። ምንድን ነው የሚሰራው? ቴሌ ነው የሚሰራው። ቴሌ ነው? አዎ። ለዚህ ነው ቴሌ የሚቆራረጥብን። መች ሳምካት? አይ ልሳማት ሰላም ነው ድጋውሽ ና ሸምበረራ እስቲ በለው። አልሎ ትእዛዝ ነው ታስር ያለው እኮ ትእዛዝ ነው ለመሸኘት እኮ። ሻራ ባራ ቻራ ኔሬ ሜሬ ዜሬ ባራ በቃ አይቀጥል እንጂ በደምብ ሰፋ አድርገና በለው። አይችልም። ስልጠናውን አልወሰደም እና አንተ አይደለ የገባኸው? ስልጠናውን አልወሰደም አልኩኝ እኮ። ማራ ሻራ ባራ ጌሬ ጌሬ ማራ ሳራባ በቃ ምን ማለት ነው ትርጉሙ? አላውቀውም። ሰይጣን አጋንንት ምንድን ነው? አጋንንት ለምን በጌታ ስም ገባ? በቃ ገባን በቃ በማን ስም? በጌታ ስም ገባን። ለምን? አጋንንት ስለሆንኩኝ። ምን አልከኝ? አጋንንት ነው። አትንተመላ ባራ ሻራ አረባ ሻራ ባራ ምንድን ነው? እንጀራ አምጣ ዳቦ እንብላ ነው? አሁን እንሂድ በቃ። አይደለም አረባ ሻራባ ምንድን ነው? ዛሬም አለ በቃ ምንም ትርጉም ከጌታችን ጋር የምንገናኝበት ሰው ጋር ከላይ ካለው ጌታችን ጋር የምንገናኝበት ቋንቋ ነው። እስቲ በለው ቋንቋ ማሻራ ባራያ አዳጃባ ሰው አያውቀውም። አውቆንም አላውቀውም። እሱም አያውቀውም። ልጁም አያውቀውም። አንተስ አጋንንቱ ታውቀዋል? እኛማ እናውቀዋለን። እናውቀዋለን። እሺ ምን ማለት ነው? በአነጋገሪያችን ነው፣ መግባቢያችን ነው እኮ በለዋ። ለጊዜው ጠፍቶብኛል። ተይዣለሁ ለጊዜው ሻራባ እንግዲህ ድበት ዛሩ የእናትን ያባትን ዛር ከቤተሰብ ዛሩ የሚያግዘው ወይ መናፍቅነትን እና እንደምን ነው አጋበል ተው እንጂ መናፍቅነትን፣ ከሃዲነትን፣ ማተብ መበጠስን እነዚህን ያግዛል ዛሩ። ለምን ያኛውን ይወደዋል? አንተ ስማ ዛር የእናቱ ዛር አሎ ሻራባ ሲል አንተ ዝም ትላለህ? አንድ ጓደኛሞች ነን። ለምን አንድ ነን ነው። አብረህም አንተ ሻራባ ትላለህ? እንተባበራለን ነው። እስቲ በላ አንተ ዛሩ ያረባ ሻራባ አንተ ደግሞ ያረባ ሻራባ አልከው። እንባላለን፣ ችግር የለውም እንባላለን። አንተም ማታውቀውን ለምን ታወራለህ? አግዟለሁ፣ አጨበጭባለሁ አብረህ በጌታ ስም እኮ ነው የመጣው እሱ። በጌታ ስም ነው። እኛ ትክክለኛው ጌታ አይደለም። ትክክለኛው ጌታ አይደለም የምናመልከው፣ ሐሰተኛው ጌታ ነው። ምን አልከኝ? ሐሰተኛው ጌታ ነው የምናመልከው። እኛ ኢየሱስን አይደለም የምናመልከው፣ ሐሰተኛውን ጌታ ነው የምናመልከው። ሐሰተኛው? አዎ። ምን ያደርጋል ሐሰተኛው? በቃ ያሳስታል። የት አድርጎ ነው የሚያሳስተው? ኦይ ተጽፏል እኮ መጽሐፉ ላይ ተጽፏል አይደል እንዴ? ምንድን ነው የሚለው መጽሐፍ ላይ? በስሜ ይመጣሉ ብዙ ምልክትም ያደርጋሉ ምናምን ተብሎ ተጽፏል። ብዙ ይመጣሉ ብዙ ምልክትም ያደርጋሉ ተጽፏል። እሺ ከዛ ነው ያ ነው በዛ ነው ጫውታው ያ ነው ጫዋታው። ታዲያ እዚህ ትውልድ ላይ ለምን ትገባለህ? ሌላ ትውልድ አትፈልግም? እስኪ ትሆን በእናትህ ትሆን። ጠየቅኩ እኮ ሌላ ትውልድ አትፈልጉም? እዚህኛው ላይ ለምን ገባችሁ? መነሻችን ነው የመጨረሻው መጀመሪያ ስለሆነ የመጨረሻው መጀመሪያ ስለሆነ የመጀመሪያው መጨረሻ እንደዛ ስለሆነ ይሄኛው እና መያዝ አለብህ። እንደዛ ነው። አሁን ምንድን ነው ሆዱን የምታሸው? ውስጥ ነው ያለው። እዚህ ውስጥ የትኛው? እዚህ ውስጥ ሻራባው ከፈሳው እዚህ ውስጥ አለው። እሺ
ተዋ ለምን ትከለክላለች? እጅ እኮ ወጥነህ ውጣ። ቶሎ በል። የገባኸው በምንድን ነው? በስብከት ነው በሙሌት ነው? በስብከት አይደለም። መጀመሪያ በመዝሙር የገባሁበት በመዝሙር ምን በሚለው የሆነ መዝሙር የኛ መዝሙር አለ። በሱ ነው የገባው። ከዛ ገብተህ ምን አደረከው? ብዛ ምናምን የምትል የምረት ይተፋ መዝሙር አለ። በሱ ገባው። ሞቅ በምትለው ይጠላል ነበር እሱ በጣም አይመቸንም ነበር። ጓደኞቹ ምናምን ይሰማሉ ተሰብስቦ እየጠላ እንዲሁ በቃ ለጓደኞቹ ሲሉ መስማት ጀመረ። እና በቃ ከዛው ገባንበት። ገብተህ ምን አደረከው? ሆነ አጋጣሚ ላይ ጠብቀን አጋጣሚ ላይ ወሰወስ ነው ውስጡ ወሰወሳችሁ። ምን እንዲሆን ሂድ ፕሮቴስታንት ጴንጤውን ሰው እንደዚህ ውስዋስ ወሰወስ ነው ውስጡ። ልቡ ላይ ነው የምትወሰውሱት? በቃ ውስጡ ገባን፣ ልቡ ገባን። አምሮ ይጠላል ነበር የመጨረሻ በቃ ገባን። አንዴ ወሰወስክና ገባ። ቤተክርስቲያን አራቅ ነው ቤተክርስቲያን መሄድ አቆመ። ጓደኞቹ የሱ ጓደኞቹ ሁሉ ቤተክርስቲያን የማይሄዱ ናቸው። አንሂድ ሲላቸው እነዚህ ነቀፋ ምናምን ደብተሮች ምናምን ተሰባስበው ነው የሚሉት። ጫት ቃሚ ናቸው። ጫት ቃሚ አጫሽ ምናምን ጨባሾች ናቸው። በዛ ናቸው። አብራችሁ ቃማችሁ? በቃ አብረን እንቀማለን ምናምን። እሱም ከዛው ቀረ። እዛው ቅሚያ ውስጥ ሰወስ ነው እንደዚህ ሂድ አለው። ይሄኛው ጠቋር አንተ ጠቋርና አዳልሞቲ ነህ? አዳልሞቲ የእናትየው የእናትህ አባት ነው? የእናትም አባት የእናትም አባትም። ቆይ ጠቋሩ ጫት ታስቀምና በኋላ ደግሞ አመል ሱስ ታደርግና ወደ ናፍቅ ነው የምትወስደው። በደረጃ ነው አሰራራቸው። አንደኛው ሱስ ይሆናል፣ አንደኛው ሱስ አስተዊ ይሆናል። ሱስ የሆነው እያበሳጨ እያናደደ ገንዘብ እያስጠፋ እያስጨረሰ ይቆይና ምን አባቱ መናፍቅ ለምን አትሆንም ይልና ደግሞ ይመራል። መሪ ነው። ወደዛኝ ያኛውም ከገባ ደግሞ ይተጋገዛሉ። ቅድም አውሬዎች ከተኩላዎች ጋር ይገናኛሉ እንደተባለው ማለት ነው። ስለዚህ አውሬዎች ከተኩላዎች ጋር ይገናኛሉ ማለት ይሄ ነው እኮ። ሌላ ነገር አትፈልግም። ነጣቂዎች ናቸው። የዚህ የመናፍቁ ዓለም መንፈስ ነጣቂ ነው፣ ቀማኛ ነው፣ ትውልድን የሚነጥቅ ነው። በባህሪ ውስጥ የነበረው አውሬ ነው። ጠቋር አዳልሞቴ ወሰንጋላ እንደ አውሬ የሚቆጥር ነው፣ አውሬ የሚያደርግ ነው። ባህሪን ወደ እንስሳ የሚወስድ ነው። ጫትንም ያው እንደ ፍየል የሚያስበላ ነው። በቃ ዛር አቤት። እናትየው አለች? የት አለች እናት? ወደዛ ናት። አባቱስ? የለም። እና ከእናቱ ታጣለዋል? አይ አቆራረጥኳቸው ለብዙ ዘመናት ለብዙ ጊዜያት አቆራርጫቸው። በቃ አሁን ተገናኙ። በስንት ተገናኙ። መልባት ነው ተከሰብነቱ ነው። ምንድነው የሚሰራው? የመንግስት ሰራተኛ። መልባት ነው። የምን ሰራተኛ? ምን ይሄ እያለ ቢሮውም ስራውም ወንበሩም መውጫውም መግቢያውም ይሄ መናፍስት እያለ ልክፍት እኮ ነው። እናትዬ ሆነሽ አጣላ ማለት ታስጠላናለች። ምን ታስጠላናለች? እናትዬዋ ሰላም በላት። ሂጂ ተነስ ሰላም በል። ሂጂ አልላትም። ለውላታለሁ። ታስጠላኛለች። ቤትህን ወደዚህ አዙረው እንጂ አላዞርም። መተቱ ምን አድርገህ የተባልክ ነህ? መተት የለውም። እናቱን ሰላም በል እንጂ ለምን አትሆንም? አላያትም። ለምን ታስጠላኛለች አልኩህ እኮ። አንተ ዛሩ አብረን የተወለድከው? አዎ። ከማን? ከፋሚሊ ከእናት አባት አብረን የተወለድከው። እንግዲህ ይህ ትውልድ መንግስት በትምህርት ቤት አስተማሪዎችን ቀጥሮ ደሞዝ ከፍሎ እንዲማር ያደረገው ዜጋ ሌላ ደግሞ መንግስት ውስጡ ገብቶ ህይወቱን፣ ጠባዩን፣ ባህሪውን አበላሽቶ ይኸውና እናቱን እንኳ ሰላም ማለት የማይችል ሆነ። ከዛ በኋላ ከሀገር፣ ከወገን፣ ከቤተሰብ፣ ከቤተ ክርስቲያን፣ ከእምነት፣ ከህዝብ፣ ከታሪክ እንዴት ነው የሚስማማው? ፍቅር እንዴት ትጠብቃላችሁ? እንዴት ነው የመስማማቱ ባህሪ? ምንድን ነው? እንጨፍራለን። መናፍቅ እንጨፍራለን። እንጨፍራለን። እስቲ ጨፍር። እንደዚህ ያለ እናቱን ሰላም
አትመቸኝም። ሰው እኛ ጭፈራ ነው ይመቸን። ጭፈራ መደነስ ምናምን ነው ይመቸን። ሌሊት ነው ቀን ነው እንጂ ቀን። አሁን እንግዲህ ሰራተኛ ከሆነ ደሞዙ ገንዘቡ ሰይጣን የሚወስንበት ነው። ለእናቱ ቡና ምን የሚያስብበት ሊና የለም። ሱሱን ይጦራል። አሁን እናቱን አይደለም የሚጦረው፣ ሱሱን የግድ ይጦራል። አመሉን ይጦራል። ክፉ ጠባዩን ይጦራል። ሰላም በልኳ እኔ አልላትም። ነይ ሰላም በይ። አእምሮ የተያዘ ነው የሚለው። አእምሮ ተይዟል ይላል። በቃ ህሊናው መስራት አልቻለም። አሁን በዚህ ዓመት አንድ ቀን ቢሮ አልገባም። ምንድን ነው የሚሰራው? ቴሌ ነው የሚሰራው። ቴሌ ነው? አዎ። ለዚህ ነው ቴሌ የሚቆራረጥብን። ለዚህ ነው አንተ ለካ ቴሌውን የምትቆራረጥብን። ስማ ወይ ለዚህ ነው ቴሌውን የምታጨነግፍብን። አቀልዱ እስኪ አቀልዱብን። እንዴ እኛ እንዲደበቃ ሸጉን አብረ ሰራተኛ ሆነ ማለት ቦጥ ነው ተከሰኑት ነው ወደዚህ ቶሎ ቦጥ ነው። እናቱን ሳማትና ሄድ እኮ አልኩ። እስኪ ተወኝ ነው ይበናል። ሪድ በማ እስቲ ሳሚው አንቺ የሰው አውሬዎች ብለን የምንናገረው እዚህ ላይ ነው። ባይገባንም አውሬ ስለሆን ስለ አውሬ ሲነገር ምን ያወራል እንላለን። ለምን ጭራ ነው የምንፈልገው? ጭራ የሁለት እግር አውሬዎች እንደሆን አላወቅንም። በልቦጥ ነው። እነዛ ማርክሲስቶች ከቺምፓንዚ ነው የተገኘ ነው እያሉ ነገሩን። እኛም በቃ እንደዛው ሆነ። ለምን የሰማንበት የኖርድበት ያየነው የተማርነው ባህሪ ስለሆነ በገጸ ባህሪ ቅድመ አያቶቻችንን ዝንጀሮ አደረጉ። ያው እኛ እንግዲህ እንደዛ አይነት ነገር ነው። አንደማመጥም፣ ቋንቋ አይሰራም፣ ምንም አይሰማም። ጆሮአችን የፎቶግራፍ ሞዴል አይነት ነው፣ ማስተዋል ስለሌለ ማለት በልባት ነውጣ ጥሩ አፍለውጣ ጠቅላላ ስንት ናችሁ? ሰባ ይሄን ጭንቅላቱን ይዛችሁ ትውልዱ ከልክፍት ጋር ያለው ቀረቤታ ቅድም እንደተማር ነው። ጂንም መኖሪያ ታገኛለች። ጂን እኛ ሊሊ ያልናት ሊሊ ቦታና ስፍራ ታገኛለች። ብዙ ሊሊዎች አሉ አሁን ኢትዮጵያ ውስጥ ስማቸው ሊሊ የተባሉ ታስባለን። በኢየሱስ ክርስቶስ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም ለቀነው ወደ ሲኦል እንገባለን። በናዝሬቱ በኢየሱስ ክርስቶስ ስም ሲኦል ታስረናል። ቶሎ ሰባትጆ ነው ሰባትጆ ማን ኤልያስ ስምም ኤልያስ ነው። ለሰው እሷ ምን ናት? እናቴ ነች። እሷ ትወዳታል እንዴ? አሁን መቼ አረብ ሸትክን? አረ ልጅናቱ እንዴት ይጠላል? መቼ ሰላም አልካት? አዩ ሰላም እንዴ? አዩ ሰላም አልኳት። ቅድም እኮ ዞር በይ አልካት። እኔ አይደለሁም። መቼ ሳምካት? አይ ልሳማት ሰላም ወደልሽ ድጋምሽ ይሄ በምርቃናውም በጨብሲውም በበርጫውም የገባና አብሮ የተወለደ ዛር አለ። በዚህ ላይ መናፍቁ ጋር ጨመርከው። በቃ እንግዲህ የሚኖረው ለመቃጠል ነው። እግዚአብሔር ይመስገን። ስራ ትሰራለህ፣ ደሞዝ አለ። ለመጠጥና ለመባረክ ሳይሆን ለመጠጡ ለምኑ ህይወት ማሳጠሪያ ነው። ትክክል አይደለም እሱ ትክክል አይደለም።
ለ10 ዓመት ተለያያችሁ? ተለያየን። አሁንም በስንት ፍለጋ በጭምጭምታ ነው ፈልጌ ሐዋሳ ያገኘሁት እና እዛ እንደሚሰራ ሁሉ አይነግረኝም ነበር እና ሁሌ ነው ማለቅሰው፣ ሁሌ ነው ማለቅሰውና እግዚአብሔር በቃ ሲል ነው በ10 ዓመቱ እጄ ላይ ያውን ባለቀ ሰዓት ገዳም በገባበት ሰዓት ነው ያገኘሁት። ምን ዋጋ አለው? ጓደኞችም የጠፉ ናቸው፣ ግራ የገባቸው ኮምፓስ የሌላቸው መድረሻቸውንም መነሻቸውንም የማያውቁ እንደው የምርቃና ኑሮ ማለት ነው። በል በርታ፣ ሄድ እዚህ ጋር ሄድ፣ ተነሽ፣ በርቺ